መልጭ ነው ሲሚንቶ፣ ቆርቆሮ በቃ ማንኛውንም ማተሪያል እንግዲህ በዚህ ይገናኛሉ ማለት ነው። እንግዲህ እንደምታውቁትኝ ጌታችን ኢየሱስ ክርስቶስን ያጠመቀው መጥምቁ ዮሐንስ ነውና ያንን ነገር እዚህ ላይ አይቻለሁ። በጣም ተአምር ነው። በቃ አሁን ለመናገር እዚህ በግመል ውሃ ቀድተው አሸዋ ይዘው ራሳቸው ተሸክመው ነው እንደዚህ አድርገውና የሰሩት። በጣም የሚገርመው ይሄ ደግሞ እንደዚህ ውሃ የሚቀዳበት ምንጭ ነው ማለት ነው። እንደምታዩት ነው። ሰላም የተወደዳችሁ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንደምታዩት ያው የቤተ ክርስቲያን አንድ ትልቅ ገዳም ምርቃት ነበር ነው ወደዛ እየሄድን ነው የምንገኘው። እንደምታዩት ይታያችኋል ብዬ ተስፋ አደርጋለሁ። ይህን መንገድ ያው እየተጓዝን ነው የምንገኘው። ወደዚህ ወደ እንደምታዩት ልም ያለ ተራራ ነው። ይሄን ነው የምንወጣው ማለት ነው። ይሄን አቅንታ ወደ ላይ ነው የምትወጣው። የሚገርማችሁ ልም ያለ በቃ እንትን ነው ግን ታዩታላችሁ። በዚህ ግን እንደምታዩት በዚህ አቅንቶ እንግዲህ እንዴት ግመል እንደሚወጣው በጣም ይገርመኛል። እና ግመል ጭነው ሲሚንቶ፣ ቆርቆሮ በቃ ማንኛውንም ማተሪያል እንግዲህ በዚህ ጭነው ነው እንዳያችኋን ብዬ ተስፋ አደርጋለሁ። ራያ ሜዳው የሚባለው ታይታላችሁ። ይሄ ሙሉ በቃ ይኸው ለሚያ በቃ ሜዳ ነው። ወደዚህ የሚያው ወደዚህ ወደ በተራራው በዚህ ባለው አላማጣ ነው ተራራው እንትን ቢሮ በቃ ወደዚህ ደግሞ በዚህ ተራራ ደግሞ ቆቦ ነው ማለት ነው። እና በቃ ይለያል ሜዳው። አሁን ያው ግመል እንደምታዩት እንግዲህ በዚህ በተራራ እንግዲህ ይሄድ እንደምታዩት ታላልም ያለ ከተራራ እንደነ የተሰራው እስኪ ይኸው በቃ ይታያችኋል ብዬ ተስፋ አደርጋለሁ። ትንሽ እንግዲህ ነው ቤተክርስቲያን የምንሄድበት አሁን ማለት ነው። እና ሩቅ ነው በእርግጥ እንሄዳለን፣ እንግዲህ ችግር የለውም። እንደምታዩት እንግዲህ የዚህ አካባቢ ለሚያገጠር ነው። የዚህ አካባቢ ነው እስከ 4ኛ ክፍል ምናምን አካባቢ ነው። 4 ክፍል እንደዛ ይመስለኛል። እንደምታዩት እንግዲህ ልም ያለ በዚህም ተራራ ነው በዚህም ተራራ ነው። የተደረገው ራሳ አላቅም። እንዲገርማችሁ መምሮቹ እነዚህ ያው ተከፍታላችሁ ይመስለኛል። 1 እስከ 4 ነው። እሱ በጣም ሩቅ ነው ሰው በእርግጥ ግን እቺ ራሱ መኖሯ ትንሽ ተስፋ ነው። ግን በጣም ሩቅ ነው ትምህርት ቤቱ። የበለጠ ቢሰራላቸው ደግሞ ቆንጆ ነበር። ግን ከዚህ አንስቶ ስንት ኪሎ ሜትር ሄደው እንደሚማሩ እንግዲህ ያው ፈጣሪ ያውቃል። እንግዲህ እንደዚህ በግመል ውሃ ቀድተው አሸዋ ይዘው ራሳቸው ተሸክመው ነው እንደዚህ አድርገውና የሰሩት። በጣም የሚገርመው ይሄ ደግሞ እንደምታዩት ያው የሚቀዱበትና የአካባቢው ማህበረሰብ ምናምን ያው ውሃ የሚቀዳበት ምንጭ ነው ማለት ነው። እንደምታዩት ነው። አዎ ልክ ነው። ኧረ በጣም ቆንጆ እኮ ነው። እንግዲህ እንደምታዩት ቤተክርስቲያን እንደምታዩት ቤተክርስቲያኑ ጋር ደርሰናል። ተራራ ነው፣ በዚህም ተራራ ነው። እንግዲህ እነሱ በግመልም በምንም ብሎ የሰሩት በጣም የሚያስገርመው እዚህ ገዳም ላይ በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? እንግዲህ ይሄ ኢየሱስ ገዳም ነው። ደግሞ ወደ ማዶ ደግሞ ዳርሹም ዮሐንስ የሚባል አለ። የመጥምቁ ዮሐንስ ማለት ነው። እና የጥምቀት ጊዜ በጣም የሚገርመው እሱም ከታች ከወንዙ ይወርዳል። የኢየሱስ ታቦተ ሕጉን ይዘው ይወርዳሉ ታች ከወንዙ። የዮሐንስንም እንደዚሁ የመጥምቁ ዮሐንስንም እንደዚሁ ይወርዳሉ። ስለዚህ ምን ይሆናል መሰላችሁ? አጥማቂውና ተጠማቂው ይገናኛሉ ማለት ነው። እንግዲህ እንደምታውቁትኝ ጌታችን ኢየሱስ ክርስቶስን ያጠመቀው መጥምቁ ዮሐንስ ነውና ያንን ነገር እዚህ ላይ አይቻለሁ። በጣም ተአምር ነው። በቃ አሁን ለመናገር በጣም የሚገርም ነገር በጣም አጥማቂውና ተጠማቂው የሚገናኙበት
ትክክለኛ ጥምቀት መሆኑ በቃ ነግራችሁ አልችልም ማለት ነው። እንደምታውቁት የቀብሸት ህዝበ ክርስቲያን በእውነቱ ታላቅ ክብር ሊሰጣቸው የሚገባ ነው። በእግዚአብሔር ዘንድ ማግኝተውታል። ይህን ክብር የት እያመጡ አሸዋው ከየት እየመጣ ድንጋዩ ከየት እየመጣ ሲሚንቶውም ተንዲኖም ከየት እየመጣ እንደተሰራ የአካባቢው ምዕመናን የሩቅ ሁላችሁም ታውቁታላችሁ። እሱ ከጥንት ማለት ሲወርድ ሲዋረድ አንደኛ የመጀመሪያው እንትኑ ማለት አካሄዱ አባ ዜናዊ የሚባሉ አባት ነበሩን። እሳቸው ያው ገድመዋል ማለት ነው። እዚህ ሲቀጥል ቤተክርስቲያኑ የቤተክርስቲያኑ እንቅስቃሴ ያው በእሳቸው ነው የተጀመረው ማለት ነው። እዛ ሲቀጥል ደግሞ እሳቸው ሲያልፉ ደግሞ ያሉት ለቤት ተተክተው ደግሞ የእንታይምሮን ወክለው አባታችን የገዳሙ አባት ወክለው አሁን እስካሁን ድረስ ያው ከተጀመረው ጀምሮ እስካሁን ድረስ ያው አሸዋም ሲሚንቶም በማዘጋጀት በመውጣት በመውረድ ያው እንግዲህ ከጊዜው አንፃር ከጸጥታው ችግር አማንኛው ከመኪናው የመኪና መንገድም ካለመለለቱ አንፃር በውጣ ውረድ ያው እንግዲህ በዚህ ደረጃ በቅቷል ማለት ነው። እና አሁን የህንጻ ቤተክርስቲያኑ አፈጻጸም በጣም ተነግሮ አያልቅም። ምክንያቱም ባህር ዛፉን በማጓጓዝ ሲሚንቶውን በማጓጓዝ ሁሉም በሰው ኃይል ነው። በቃ ጣውላነሽ ምንድነሽ ማቴሪያል የተባለ ያው ብረታ ብረት ምንም ተብሎ በቃ እሱ በሰው ኃይል ነው በቃ። እና ሲቀጥል ያው ሰራተኛው ያው ህዝቡ ነው፣ ህዝበ ክርስቲያኑ ነው። ሲቀጥል ደግሞ ረዳቶቻችን በገንዘብ ሲረዱን የነበሩ የዚህ ሀገር ተወላጆችና ሌሎችም ደግሞ የውጭ ሰዎች ነው እየላኩ በእነሱ ገንዘብ ነው ማቴሪያሉ የተገዛ ያለውና ስለዚህ ለአፈጻጸም በቅቷል ማለት ነው። እግዚአብሔር የተመሰገነ ይሁን። ግን ከተጀመረ እስካሁን ድረስ 9 አመቱ ነው ማለት ነው። በዘጠነኛ አመቱ ተፈጽሟል ማለት ነው። ዛሬ ለምርቃን በቅቷል ማለት ነውና እግዚአብሔር የተመሰገነ ይሁን። እና አሁን በዚህ አጋጣሚ አንዳንድ መረጃ የምሰጠው ምንድነው የጉባኤ ቤት አሁን ለምሳሌ እዚህ የቆሎ ተማሪዎች ይማራሉ ወንድሞቻችን። አሁን የነሱ ትንሽ የሰው መኪና አልገባውም ገና ባለ ተስፋም ወደ ቤት ህንጻ ቤተክርስቲያኑና ወደ ገዳሙ ነው እንጂ ትንሽ እጃቸውን የዘረጉልን ጉባኤውን አሁን እስካሁን የጎበኘልን ሰው የለም። ልማት እያለማን ነው። በዙሪያው በገዳሙ ዙሪያ አጽድ እያለማን እንገኛለን። ባህር ዛፍ ከ18000 በላይ ግራብሌ ከ8000 በላይ እያለማን እንገኛለን የቆሎ ተማሪዎቻችን ጋራ እና በዚህ አጋጣሚ የወንበር መትከያ ቤት የጉባኤ ቤት በኬንዳ እንዲሰራልን ሲሆን ቆርቆሮ በቀረ በኬንዳ ቤት እንዲሰራልን ስንል ማመልከቻውን እንናገራለን። አመሰግናለሁ። ከዚያ ሲቀጥል የልማት መሳሪያዎች አካፋ፣ ዶማ ሲቀጥል ደግሞ ያው ወንዙ ሩቅ ነው። ተማሪዎች እየተሸካከሙ ነው አትክልቱን የሚያጠጡት። ከ5 ሊትር ጀምሮ እስከ 10 ሊትር እስከ 20 ሊትር ባለው እንድታግዙን ስንል በሉል እግዚአብሔር ስም እንጠይቃለን። ከተጀመረ 9 አመት አዎ የተጀመረ 9 አመት ነውና በ9 አመቱ በተጀመረ በ9 አመቱ ነው የተፈጸመው። አዎ አፈጻጸሙ በ9 አመቱ ነው። ቤተክርስቲያኑ እንግዲህ አውደ ምሕረቱ ጠባብ ነው። አሁን ግንባታው የዙሪያው ግንባታ ይቀረናል። ደግሞ ቤተልሔም ደግሞ አንዲት ቤተልሔም ስራ እያለ ነው። ያቺኛይቱ ግብር ቤት ትሁን እያለ ነው። ስለዚህ እንግዲህ ጠቅላላ ህንጻ ቤተክርስቲያኑ ያወጣው ወጪ ወይም የጨረሰው ስንት እንደሆነ ተምኖ ተቀምጧል። 13,529,129 ብር። እደግመዋለሁ 13,529,129 ብር። ይህ የምታዩት መልካም ህንጻ እግዚአብሔር የሚመሰገንበት የሚሰለስበት ህንጻ ቤተክርስቲያን ይህን ብር ጨርሶ ተሰርቶ ተጠናቋን ማለት ነው። በዚህ መልኩ ምንድነው የሚተዳደረው? እስኪ እሱን ግለጹ። ገዳሙ የሚተዳደረው እንግዲህ ያው ባለ ተስፋዎች አሉ። እነሱ በሚሰጡን ነው እንግዲህ የምንተዳደረው እና ትንሽ አንድ 3 ጥማድ መሬት አለ። ያንቷ 10 5 ብንወቃ ያው ሁለት አሳም ያው ልመና እየለመነ በልመና ነው የምንተዳደረው እንጂ ራሳችን አልቻልነው።
ምነው ስነ ጥበብም የለ ሱቅም የለ ምንም የለ ዝም ብለን ያለ ነው። ትንሽ ያው እሷ ደግሞ እንግዲህ የጥንት አባቶች እንደሚናገሩት በዚህ ተራራዎቹ በአራቱ ወንጌላውያን የተመሰሉት ተራራዎች እንግዲህ እነዚህ ተራራዎች ውስጥ ያሉ ታሪካት ሲዘረዘር የቀድሞ አባቶች እንደነገሩን አባ አንጎት፣ አባ ሳቱላንቃ ሌላም አባቶች አሉ። እንግዲህ ስማቸው ያልተጠቀሰ ስውር የሆነ ሌላም አሉ ማለት ነው። እና እነዚህ አባቶ ቅዱሳን እንዳሉ ይነገራል። ሲቀጥል ደግሞ በዛ በገደሉ ውስጥ መስቀል አለ። ከመሐለኛው ተራራ መስቀል አለ። በዛ በመስቀሉ ምልክት ስውር ቤተ መቅደስ እነሱ የሚከለከሉበት ስውር ቤተ መቅደስ እንዳለ ይገለጣል ማለት ነው። ከዛ በኋላ ግን በኋለኛው ዘመን ግን ያው እንደሚገለጥ ነው። ያው ድሉ የገጠመውና እድሜው የሰጠው ሰው በኋላ እንደሚገለጥ ነው አባቶቻችን የሚነግሩን። ስላዳመጣችሁኝ አመሰግናለሁ። አዎ በጣም የሚደንቅ ነው። ያየነው ነው እኛም እንትኑ ከዚህ ከእንትን በታይ እንግዲህ በጣም ሩቅ ነው። ከመኪና መንገዱ አንስቶ እስከ አማያ ሚካኤል የሚባል ሰፈር አለ። ከአማያ ሚካኤል ጀምሮ እስከ ቀብሸት ያለው መንገድ እንግዲህ እሰቡት። ቢያንስ ሻህም ተሸክመህ ያው ገደሉ ሄዶ ስርግም ሲል ያው ስትራፕ እንደያዘው መኪና ወደ ኋላ ምልስ ስትል ትካሻህን ምን ያህል እንደሚፍገው እስበው እንግዲህ። ስለዚህ ይሄንን መስዋዕት የከፈለ ህዝብ አለና ለህዝቡም ምስጋና ይገባል። አመሰግናለሁ። ቤተክርስቲያኑ ስላለቀ አዎ አሁን ቤተክርስቲያን በጣም ደስታ ተሰምቶኛል። እንኳንም እድሜ የሰጠኝ ስለሚፈጸም ኢየሱስ ክርስቶስ እንኳንም ፍቃድ ሆነልኝ። በጣም እድለኛ ነኝ። ስለሆነ በቃኛው በእኛ ትንሽ የኛን ብቻ እየፈጨነ ነው። ያው እንግዲህ እኛ ከፍለን የምናስፈጭ የኛን የራሳችን ችለን እየፈጨን እየተጠቀምን ነው ማለት ነውና እሷ ብቻ ናት ያለችን ተስፋ እንጂ ሌላ የለንም። ሲቀጥል ያው ንብረቱ ያው የእርሻ በሮች ጥንድ በሬዎች አሉን። ሲቀጥል ደግሞ ላሞችም አሉ። ያው ወይፈን የሚያደርሱ በሬ የሚያደርሱ ማለት ያው አርዲቶች ያው ቢያንስ አንድ አራት አርዲቶች አለን። እነሱን እኛን ነው እንግዲህ የምንወጣው እርሻም ታዘዝን ምን ማለት ነው መልእክት ፈጸምን። እስካሁን ግን እግዚአብሔር ተመሰገነ ይሁን። እኔ በህንጻ ቤተክርስቲያን ማን ይስረዳትነት ነው መደበኛ አሁን የመደበኛ ስራዬን ተዋጥቻለሁ። አሁን ወደ ግርምና ስራ ገባለሁ ብዬ አስባለሁ። እንግዲህ እግዚአብሔር አምላክ እንኳን ደግሞ ለፍጻሜ ያበቃና ስለዚህ በገዳሙ ውስጥ ያለው ትድድሩ ይሄን ይመስላል ማለት ነው። እናመሰግናለን። እኛም አልቆ ስላየ ነው በጣም ደስ ብሎና አዎ እንግዲህ ፍጻሜው እንኳን ደግሞ አሳየልን። እናንተ እንኳን ደግሞ መጥታችሁ አያችሁልን በጣም እናመሰግናለንና የገዳሙ አሁን ልብስ ጉርስ ያው የለውም እንደምታዩት ባዶ ክትታ ነው ያለው። ያው ጭንጫ ነው መሬቱም የለው ያለው ነገር ልብስ ታስቡን የሚል ነው። አመሰግናለሁ። እሺ እኛም እናመሰግናለን ሰጣችሁ ማብራሪያ። ማገር ያለው ከቅርብም ያለው በሚችለው ሁሉ እንደ ክርስትና ሕግ የበኩሉን አስተዋጽኦ አድርጎ የሁሉም ህዝበ ክርስቲያን ርብርብ ትብብር ተደርጎበት ነው ህንፃ ሊፈጸም የቻለው እንጂ በቀብሸት ህዝብና በእኛ በመነኮሳቱ አቅም ብቻ ተሰርቶ የተፈጸመ አይደለምና የሁላችንም ደስታ ነው። በሩቅ ሀገር ያሉትም ደስ ይበላቸው በልዑል እግዚአብሔር ስም ይድረስ።
ክርስቲያኑ ያወጣው ወጪ ወይም የጨረሰው ስንት እንደሆነ ተምኖ ተቀምጧል።